ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ከዘረኝነት መሰደድ ስለ ጽድቅ የሚሰደዱ ብፁዓን ናቸው። ሐዘንሽን አሳስቢ። ያፈሰስሽው እንባ ኃጢአቴን ይጠብልኝ። ሰላም ለኪ እንዘንሰግድ። እመቤታችን ቅድስት ድንግል ማርያም የመድኃኒት እናት፣ የጌታ እናት፣ የሁሉ እናት ስትሆን ለምን ተሰደደች? ለሁሉ ስፍራን የሰጠ ጌታ ለሰማይ ከዋክብትን ስፍራ፣ ለፕላኔቶችም ስፍራ፣ ለፀሐይ ጨረቃ ስፍራን የሰጠ፣ ለምድርም ለተራሮች ለኮረብታዎች ስፍራን የሰጠ፣ ሰው በቦታው በበዓቱ እንዲቀመጥ ያደረገ ጌታ እሱ ለምን በዓት አጣ? እሱ ለምን ስፍራን አጣ? በዓለም ላይ ለምን ተሰደደ? ለምን ገሊላ እንዲቀመጥ ከለከሉት? ለምን ይመስላችኋል? ሄሮድስን ታስታውሳላችሁ? ሄሮድስ እነዛ የጥበብ ሰዎች ሰባ ሰገል ከሩቅ ምስራቅ አገር ጌታችን መድኃኒታችን ኢየሱስ ክርስቶስ ተወለደ፣ የዓለም መድኃኒት ተወለደ፣ ሕፃናትን የሚፈጥረው ሕፃን ሆነ ሲባል ሲሰሙ ከሩቅ ምስራቅ ለጌታችን ሊሰግዱ ሲመጡ ሄሮድስን አገኙት። ሄሮድስም የት እየሄዳችሁ ነው ሲላቸው የተወለደው የአይሁድ ንጉሥ የት ነው ያለው? ማን ባሳየን? ሄደን በሰገድንለት እያሉ ሲናገሩ ከኔ በላይ ንጉሥ አለ እንዲህ የሚል ከፍተኛ ቅናት አደረበት። ጥሩ ቅናትም አለ። ቅኑ ለእንተ ታቢ ጸጋ መድኃኒት ለነፍስ ወሥጋ፣ መድኃኒት ለሆነችው ለነፍስም ለሥጋ ለእንደዚያች አይነት ቅናት ቅኑ። ሰው ንስሐ ገባ ቆረበ ሲባል ሰምታችሁ እኔም ንስሐ ገብቼ በቆረብኩ ብላችሁ ቅኑ። ይሄ ጥሩ ቅናት ነው። የእግዚአብሔርን ቃል መማር አለብኝ፣ መንፈሳዊ ሰው መሆን አለብኝ፣ የተቀደስኩ ሰው መሆን አለብኝ ብላችሁ ቅኑ። ለበረከት ሽሚያ ቅኑ። ለነፍሳችን እንቅና። ወደ ጽድቅ ጎዳና ለመሄድ እንቅና። ነገር ግን ይትቅና ላዕለ እኩያን ወላዕለ ገበርተ ዓመፃ እንዳለ መዝሙረኛው ዳዊት በመዝሙር 1 ላይ ክፉ በሚያደርጉት በምቀኞች በክፉዎች ሰዎች ግን አትቅና። በእነ ሄሮድስ እንዳትቀና። ክፉ ቅናት ቃየልን ታስታውሳላችሁ። ቃየል በክፉ ቅናት ተነሳስቶ እኮ ነው ወንድሙ አቤልን የገደለው፣ በቅናት ነው። ስለዚህ በክፉ ነገር አትቅኑ። ክፉ ባደረጉ ሰዎች አትቅኑ። ሄሮድስ ግን ልቡ ነደደ፣ በቅናት ተቃጠለ። ቅናት ሰውን ወደ ክፉ ጋኔን ትቀይረዋለች። ያ ሕፃን ሰማይና ምድርን የፈጠረ ራሱንም የፈጠረ መሆኑን አልተረዳም፣ አልተገነዘብም። መንፈሳዊነትን አያውቅማ። የሚኖረው በስጋ ማዕበል ውስጥ ነው። ለዚች ምድር በጣም ለበርካታ ጊዜ እኖራለሁ ብሎ የሚያስብ ለስጋው ብቻ የሚሳሳ ሰው ነው ሄሮድስ። አይ ሄሮድስ ምን አለ እንደ ሰባ ሰገል ልብህ ተሰብሮ አብረህ ወደ ቤተልሔም አራተኛ ሆነ ብትገባ፣ አራተኛ ሆነ ብትሰግድ፣ ዕጣን ከርቤ ወርቅ እንኳን ባቲስ ራስን ወርቅ አድርገህ ብትጠጋ ምን ነበረበት? ነገር ግን ልቡናውን አደነደነ። ለምን ታከብዱ ልብክሙ ይላል መዝሙረኛው ዳዊት። ልቡናችሁን ለምንድን ነው የምታከብዱት? ሄሮድስ ልቡናውን አከበደ። በክፋት ልቡናውን አከበደ። በጽድቅ አይደለም፣ በክፋት በነገር በተንኮል በመቀኝነት። ያኔ ነው የግድያ ሐሳብን የጸነሰው፣ ማሰላሰል የጀመረው። ይህን ሕፃንማ መግደል አለብኝ፣ ይህንን ዙፋን ሊቀማ የመጣ ሰውን መግደል አለብኝ፣ ማጥፋት አለብኝ። እሱን ካላጠፋው እኔ ረጅም ዘመን ልቀመጥ አልችልም ብሎ ማሰላሰል የጀመረ። እንደ ሰባ ሰገል ጥበበኛ ሆኖ ሄዶ ቢሰግድ ለነፍሱም ለስጋው የሚጠቀም ነበር። ረጅም ዘመንም ይኖር ነበር። እንደዛ አይቀሰፍም ነበር። አሟሟቱም የከፋ አይሆንም ነበር።
እግዚአብሔርን የፈሩ ረዥም ዕድሜ ሲታደሉ እናያለና ንስሐ የገቡ ዕድሜ ሲጨመርላቸው እናውቃለን። እንደነ ሕዝቅያስ ንጉሥ በንግስናው ዘመን ቢበድልም ወዲያውኑ ደግሞ ዞር ብሎ አለቀሰ። ሕዝቅያስ 15 ዓመት ጨምሬልሃለሁ። አያችሁ፣ ንግስና የሚጸናው ወንበር የሚጸናው እግዚአብሔር ተይዞ ነበር። ነገር ግን ልቡናው ምቀኝነትን ብቻ አሰበ ሄሮድስ። ስለዚህ መግደል አለብኝ ብሎ አሰበ። ሰብአ ሰገልን በሉ ሕፃኑን መርምራችሁ የት አካባቢ እንዳለ ንገሩኝ፣ ስትመለሱም በዚህ ኑ፣ እኔም እሰግድለት ዘንድ አላቸው። አያችሁ የሽንገላ አያችሁ አስመሳይነት። በልቡ እኮ ሊገድለው እያሰበ ነገር ግን ልሰግድለት። አቤት! ግን መንፈስ ቅዱስ ባወቀ የእነሱን እምነት ግን አጸናላቸው። አያችሁ በክርስቶስ የበለጠ እንዲያምኑ አጸናላቸው። ይህማ የሀገሩ ንጉሥ የሚሰግድለት እኛም ልንሰግድለት ይገባል እንኳን መጣን እንዲሉ ልቦናቸውን በእምነት የበለጠ እንዲያስቡ አድርጎላቸዋል። ነገር ግን ሰብአ ሰገል በሌላ መንገድ ተመለሱ። በሌላ መንገድ አንድም በሌላ ሃይማኖት የተወለደው የአይሁድ ንጉሥ እያሉ የተናገሩት የተወለደው አምላክ የሰማይና የምድር ፈጣሪ እያሉ እንዲመለሱ አስችሏቸዋል። ይሄኔ ሄሮድስ ሰብአ ሰገል ወደ እሱ እንዳልመጡ ባወቀ ጊዜ ያኔ ይገድለው ዘንድ ሴራውን ሸረበ። ሰራዊቶችንም እንደዚሁ አማከረ። በሉ በቤተልሔም እና በዙሪያዋ ያሉትን ሕፃናት በሙሉ ሰብስቡልኝ፣ ሰብስቡ፣ አንድም እንዳይቀር። በተለይ 2 ዓመትና ከዛ በታች የሆኑ ሕፃናትን ሰብስባችሁ አምጡልኝ፣ እነሱንም በሙሉ አንድም ሳይቀር ግደሏቸው የሚል ትእዛዝ አወጣ። ያኔ እግዚአብሔር መልአክ ለሽማግሌው ለዮሴፍ ተገልጦ አናገረው። በል ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ። እመቤታችንን ለማሳደድ ስንሞክር ከኛ ከልቦናችን ትሰደዳለች። ልጇን ይዛ ነው የምትሰደደው ወደ ግብፅ እንደሄደችው። እሷን ወደሚለምኑ ኃጢአተኞች ለሆኑ ነገር ግን እሷን ለሚናፍቁ ሰዎች ትሄዳለች። ዛሬ ወደ ሌሎች ልቦና ከኛ ልቦና ካሳደርናት ልጇን ይዛ ነው የምትሄደው። ጌታም ዝም አይልም። እናቱን ከልቦና አውጥተህ ኢየሱስ ክርስቶስን ብቻ ነው የሚይዘው ብትል እናቴንም አብሬ ያዝልኝ ከልብህ። እናቴን ስታስቀምጥ እኔም አብሬ እቀመጣለሁ፣ አንለያይም ከእናቴ ጋር ይልሃል። እናቱንና ሕፃኑን ይዘህ ሂድ። ወደ ግብፅ ሸሸ። ለምንድን ነው እመቤታችን ቅድስት ድንግል ማርያም ልጇን ይዛ የተሰደደችው ብንል በመጀመሪያ ደረጃ የተሰደደውን አዳም በስደት ለመካስ ነው። አዳም ከሚወዳት ገነት ተሰዷል። ጌታችን መድኃኒታችን ኢየሱስ ክርስቶስም የገነት አምሳል ከሆነችው ከቤተልሔም ገሊላ ተሰደደ። ስለዚህ በስደቱ ለመካስ አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት የተባለች እመቤታችን ቅድስት ድንግል ማርያም ለዚህ ነው። እመቤታችን ቅድስት ድንግል ማርያም ሆይ አዳም በተሰደደ ጊዜ አዳም ተስፋው አንቺ ነሽ። እመቤታችንን ስናነሳ መድኃኒታችን ኢየሱስ ክርስቶስን ነው የምናነሳው። ሕፃኑና እናቱ አይለያዩ። በእመቤታችን እንኳን ውዳሴ ማርያም ብለን በምንጠራው ኢየሱስ ክርስቶስ ምስጢረ ሥጋዌ ምስጢረ ሥላሴ ነው የሚነገርበት። ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ብለን ምንድን ነው የምንለው? ፈቀደ እግዚእ ያግዕዞ ለአዳም ሕዙነ ወትኩዘ ልብ ወያግብኦ አበ ዘትካት መንበሩ ሰአሊ ለነ ቅድስት። እግዚአብሔር አዳምን ነፃ ያወጣው ዘንድ ወደደ። ወያግብኦ አበ ዘትካት መንበሩ፣ ወደ ቀደመ ክብሩ፣ ወደ ቀደመ ቦታው፣ ወደ ገነት። ገነትን ያክል ቦታ እግዚአብሔርን ያክል ጌታ አጥቷልና ራሱ ጌታ መጥቶ ራሱን ሊመልስለት ሰደደለት። አያችሁ
አሁን በውዳሴ ማርያም ምንድነው የተረዳ ነው? ወደ ቀደመ ክብሩ የመልሰው ዘንድ ጌታ ወደደ፣ አምላክ ወደደ። ስለዚህ ውዳሴ ማርያም ብለን እግዚአብሔርን ነው እያመሰገን ያለን። ሰዓሊ ለነ ቅድስት ሆይ ለምኝልን። አይምሮውን ልቡን ሳይብን ልቡናችን እንዳይዘናጋ አድርጊን። እግዚአብሔርን እንድንወድ፣ አምላካችንን እንድንወድ፣ ፈጣሪያችንን እንድንወድ የኢየሱስ ክርስቶስ ሥጋና ደምን ተቀብለን ወደ ገነት ወደ ቀደመ ክብራችን እንድንመለስ በረከትን እንድንወርስ ለምኝልን እያለን እመቤታችንን እንማጸናለን። አንድም ለምን ተሰደደ ጌታ ብንል በስደቱ ስደትን ለቅዱሳን ባርኮ ለመስጠት አንተ ውእቱ ምርኩዘ ጻድቃን ተስፋሆሙ ለስዱዳን እንዳለ መጽሐፈ ኪዳን ላይ አንተ የጻድቃን ምርኩዛቸው ነህ፣ ለተሰደዱትም ተስፋቸው አንተ ነህ። ኢየሱስ ክርስቶስ ሆይ ተስፋችን አንተ ነህ፣ ምርኩዛችን አንተ ነህ። የምንቆመው ኃይል የሚኖረን አንተ በምትሰጠን ኃይል ነው። ስለዚህ ስደትን ለመባረክ ራሱ በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ብፁዓን ሎሙ እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና፣ ገነት የእነሱ ናትና፣ ገነትን ሰላም ለኪ ይሏታልና። ዛሬ የሚሰደዱ ብፁዓን ናቸው። ስለምን? ስለ ሃይማኖት የሚሰደዱ፣ ስለ ጽድቅ የሚሰደዱ፣ ስለ በረከት የሚሰደዱ፣ ስለ መንፈሳዊነት የሚሰደዱ፣ ለሃይማኖታቸው ብለው እግዚአብሔርን ብለው ለነፍሴ ብለው የሚሰደዱ። ዛሬም ጌታ ከእናቱ ጋር እንደተሰደደ አብሮት ይሰደዳል። ልክ ዮሴፍ እንደተሰደደው ዮሴፍ ሲሰደድ አብሮ ተሰደደ። ዘምስለ ዮሴፍ ተሰይጠ የምንለው ለዛ አይደል? ከዮሴፍም ጋር አብሮ ተሸጠ፣ አብሮ ተሰደደ። እግዚአብሔር በልቦናችን ካለ፣ ድንግል ማርያም በልቦናችን ካለች እግዚአብሔር ከእናቱ ጋር አብሮን ይሰደዳል። አብሮን አለ የትም። ዮሴፍ እኮ አብሮት ስለተሰደደ እኮ ነው ግብፅም ላይ ኃጢአትን አልሰራም በፍጹም በእግዚአብሔር ፊት። አያቸው እግዚአብሔር በልቦናችን ሲያርፍ፣ ድንግል ማርያም በልቦናችን ስታድር እኛም አይ ኃጢአትን አልሰራም፣ እግዚአብሔር እኮ አጠገብ ያለ፣ ንጽሕት እናት ድንግል ማርያም እኮ አለች፣ ቅዱሳኑ እኮ አሉ፣ መጋረጃ የማይጋርደው እግዚአብሔር አለ። እንዲህ እንድናስብ ያደርገናል። ለዚህ ነው እግዚአብሔር የተሰደደው። ለምንስ ወደ ግብፅ? እንደ ኃጢአታችን መሳደድ የነበረብን እኛ ነን። ዲያብሎስን ለማሳደድ ተሰደደ። እንዳይገለው ብቻ ቢሆን መሰወር ይችል ነበር። ትዝ አይላችሁም? አይሁድ ሊገሉት ሲፈልጉ ያለ ጊዜው አይሰቀልም እና ጌታ ጊዜ ገቢ ለእግዚአብሔር፣ ሁሉንም የሚሰራው በጊዜ ስለሆነ እግዚአብሔር ይሰወር ነበር እንዳይገሉት። ጊዜው ሲደርስ ግን ራሱን አሳልፎ ሰጣቸው። እነሱ ስለያዙት አይደለም የተያዘው፣ ራሱ ስለፈቀደላቸው። ሞተ በፈቃዱ በስምረት አቡሁ ነውና መሰወር ይችል ነበር እኮ። ፍጹም ሰው መሆኑን የእኛን ስጋ መልበሱን ለማሳወቅ ተሰደደ። ተሰውሮ ቢሆን ኖሮ ያኔ አይ ይሄማ ምትሃት ነው፣ ሰው አልሆነም፣ የእኛን ስጋ አልለበሰ፣ የድንግል ማርያምን ስጋ አልተዋሃደም፣ ከነፍሷ ነፍስ ከስጋዋ ስጋ አልነሳም ይሉ ነበርና ምክንያት ለማሳጣት ፍጹም ሰው መሆኑን ለማሳወቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ። የፈጠራት ዓለም አልተቀበለችውም። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰደደ። ኃይል አለኝ እኔ፣ ግርማ ሞገስ አለኝ፣ ሄሮድስን ላጥፋው፣ ከፈለኩ መሬትንም ሰማይንም ባንዴ ጠቀልላታለሁ፣ እሱን ወደ ሞት ወደ መቃብር ላስገባው ኃይሌን ልጠቀም ሳይል የትህትና አባት በምድር ንጉሥ ተሳደደ። ለዚህ ነው አባ ሕርያቆስ በቅዳሴው ኦ ትህትና ዘመጠነ ዝትህትና፣ አቤቱ ይህ ትህትና ምን አይነት ትህትና ነው! በጣም ይደንቃል። ኦ ትዕግስት ዘመጠነ ዝትዕግስት፣ አቤት ይህ ትዕግስት ምን አይነት ትዕግስት ነው!
በፈጠረው ሰው መሳደድ ቢያውቅበት እኮ ሄሮድስ እሱንም ሊያድነው ነበር የመጣው። ነገር ግን አሳደደው። ትሑት አምላክ ተሳደደ። ያሸዋው ግለት አስባችሁታል? አረጋዊ ዮሴፍ ሽማግሌ ነው። ሰሎሜ ከኋላ፣ አረጋዊ ዮሴፍ ከፊት፣ እመቤታችን ቅድስት ድንግል ማርያም ልጇን ታቅፋ በመሃል ሆነው ስደትን ጀመሩ። ጥር 3 ተጀመረ ስደት። የግብፅ ያሸዋ ግለት ከባድ ነው። እመቤታችን ቅድስት ድንግል ማርያም ሆይ አንቺ ትንሽ ብላቴና ስትሆኚ ያን የግብፅ ያሸዋ ግለት የፀሐዩን ሐሩር ከላይ እንዴት ቻልሽው? እያለን አብረን ከእመቤታችን ጋር የምናዝንበት ወቅት ነው። ይህ ወቅት አብረን የምናለቅስበት ጊዜ ነው። ይህ ጊዜ እኛ መሳደድ ሲገባን አንቺ ተሰደድሽ፣ እኛ ማንባት ሲገባን አንቺ አነባሽ፣ እኛ ማዘን ሲገባን አንቺ አዘንሽ። ድንግል ረሃበ ወጽማ ምንዳቤ ወሐዘነ እንዳለ አባ ሕርያቆስ እመቤታችን ቅድስት ድንግል ማርያም ሆይ ረሃብሽን አሳስቢ፣ ጽምሽን አሳስቢ፣ ችግርሽን አሳስቢ፣ ሐዘንሽን አሳስቢ እያልን አብረን ማልቀስ ይጠበቅብናል። የስደቷ ምስጢር ፍቅሯ በልቡ ያደረበት አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ኩሎሙ ዘጉስቋም ላይ እንዲህ በማለት ይናገራል። እመቤታችን ሆይ አንቺ በስደት የደከምሽው ድካም ለእኔ ብርታት ይሆነኝ፣ ለመውጫ መግቢያዬም እንደዚሁ ጠበቃ ይሆነኝ። ያፈሰስሽው እንባ ኃጢአቴን ይጠብልኝ። አዘክሪ ድንግል አንብዓ መሪረ። እመቤታችን ቅድስት ድንግል ማርያም ሆይ በፊትሽና በልጅሽ የወረደውን እንባሽን አሳስቢ እያለን የምንማጸንበት ተስፋችን ሆኗል። አያችሁ፣ የእሷ ስደት ለእኛ ተስፋ ሆነ። ስለ ስደትሽ፣ በስደትሽ ስለገጠመሽ መከራ ከልጅሽ አሳስቢልን፣ አዘክሪልን። እመቤታችን ቅድስት ድንግል ማርያም ሆይ አማልጅን እያልን የምንማጸንበት የክርስቲያኖች ተስፋ ሆነልን። የእመቤታችንን ምልጃ፣ የእመቤታችንን በረከት አሰባችሁ? ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ ታስታውሳላችሁ። እነሆ በፈጣን ደመና ተጭኖ ጌታ እየበረረ ወደ ግብፅ ይመጣል። ፈጣን ደመና የተባለችው እመቤታችን ቅድስት ድንግል ማርያም ናት። ፈጣን ደመና፣ ደመና ውሃን እንደሚይዝ የሕይወትን ውሃ የማያስጠማውን ውሃ ዮሐንስ ወንጌል ምዕራፍ 4 ላይ የማያስጠማ ውሃ ተብሎ የተነገረለት ጌታ መድኃኒታችን ኢየሱስ ክርስቶስን እውነተኛውን ውሃ የወለደች እሷ ናትና በደመና ትመሰላለች። ፈጣን ደመና፣ የዓለምን ጭንቀት ፈጥና በመምጣት ያራቀች ፈጣኒቷ ደመና እመቤታችን ቅድስት ድንግል ማርያም ናት። ደመና መብረቅን ይወልዳል። እመቤታችን ቅድስት ድንግል ማርያምም መብረቅ የሆነ ኢየሱስ ክርስቶስን ወልዳለች። መብረቅ ድምፁ ሲሰማ ያስጨንቃል፣ ያስፈራል፣ ያስደነግጣል። ኢየሱስ ክርስቶስም ድምፁ ሲሰማ ሰይጣን ይርዳል፣ ይንቀጠቀጣል፣ ይፈራል። ደመና ይጋርዳል። ታስታውሳላችሁ፣ በተለይ በእስራኤል ታሪክ ከግብፅ ባርነት ሲወጡ በ7 አይነት ደመና ከኋላቸው ከግራ ከቀኝ ከፊትም እንደዚሁ ጠላት ዞሮ እንዳያሸንፋቸው ከስር ደግሞ ያሸው ግላት እንዳያቃጥላቸው ደመናን አንጥፎ ከላይ የፀሐይ ሐሩር እንዳያቃጥላቸው ደመናን በ7 አይነት ደመና ጋርዶ ከጠላት ከልሎ እንደወሰዳቸው ታስታውሳላችሁ። እኛንም እግዚአብሔር አምላካችን በእመቤታችን ደመናነት ይጋርደናል፣ ከክፉ ያድነናል፣ ከሰይጣን ተንኮል ከምቀኝነቱ ያድነናል። ይህን የሚያድነን በእመቤታችን ምልጃ። እመቤታችን ደመና የተባለችው ለዚህ ነው። ቅዱሳንን ከክፉ ነገር ከኃጢአት ከተንኮል ጋርዳ በጽድቅ እንዲኖሩ በበረከት እንዲኖሩ በሐሴት እንዲኖሩ ከክፉ ነገር ከልላ ጋርዳ እንደ ደመና ገነትን ያወረሰቻቸው እሷን ተማጽነው ነው። ለዚህ ነው አባቶቻችን ሰላም ለኪ እንዘ ንሰግድ ንብለኪ እያሉ ከክፉ አውሬ ታድኝን ዘንድ ተማጽነንብሻል፣
እያሉ ከክፉ አውሬ ከጠላት ሰይጣን ደመና ድንግል ማርያም እየጋረደች የምታድነን እሷ ናት። ለዚህ ነው ከክፉ አውሬ ታድኝን ዘንድ ተማጽነንብሻል እያለን ሁል ጊዜ በጸሎት የምንለምናት እመቤታችን ቅድስት ድንግል ማርያም ምልጃዋ በረከቷ ሰፊ ነውና ይሄ ምልጃዋ በረከቷ በእኛ ላይ እጥፍ ድርብ እንዲሆን በረከቷ የሰፋ እንዲሆን አበባ የተሰኘች እመቤታችን እኛንም እንድታሳብበን ፍሬ የምናፈራ እንድታደርገን ልጇን ከእርሷ ጋር እንጸልይ። ልጇንም እንጥራው፣ እሷንም እንጥራት። ሰላም ለኪን በላት። አምላካችንንም ስንጠራው ድንግል ማርያምንም ስንጠራ ይደርሱልናል። እንማጸናቸው። እኛም ዛሬ ከክፉ ከተንኮል ከዘረኝነት መሰደድ አለብን። ከኃጢአት መሰደድ አለብን። ከርኩሰት መሰደድ አለብን። ድልዋኒክሙ ነበሩ ተዘጋጅታችሁ ኑሩ እንዳለን ቅዱስ ማቴዎስ በወንጌሉ ሁልጊዜ ተዘጋጅተን እንኑር። ጌታ መቼ እንደሚመጣ አናውቀውም። ለምልመን ሳይሆን አፍርተን እንዲያገኘን አፍርተን ባለንበት ጊዜ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን መንፈሳዊ ፍሬ አፍርተን ባለንበት ጊዜ ጌታ ሆይ ቶሎና ሰላም ለኪ እንዘ ንሰግድ